ዮሐንስ ተስፋ ማርያም ጎን ቆሜያለሁ። ስለ ገዳሙ ከዚህ በፊት ከሳቸውም ጋር በስቱዲዮ የሰማሁትን ዛሬ በአይኔ አየው ዘንድ ነው እዚህ የተገኘሁት። ደግሞ እዚህ አሁን ነው ከዚህ ነው ማየት የምጀምረው። በጣም ገርሞኛል፣ እኔ በጣምም ደንቆኛል። የኔ መደነቅና የኔ መገረም እንዲጋባባችሁ ከርዕሰ ባህታውያን ጋር እንቆያለን። አብራችሁንም ቆይ። ርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ በጣም እግዚአብሔር ያክብርልኝ። አገልግሎቶትን እያየሁ ነበር። የሁሉ ልማት የሁሉ የሰው ብዛት እርሶ ሲያልፉ እንደ ወፍ ግር ብለው ተነስተው መጥተው እርሶን ማግኘት ያላቸውን ፍቅር በጣም ገርሞኛል። ይሄን ሁሉ አይቻለሁ። እንደው ይሄን ሁሉ ጸጋ እግዚአብሔር የሰጠውት በጣም አመሰግነውታለሁ። እሱም ክብሩ ይስፋ። እንደው ከምኑ እንደምንጀምር አላውቅም። አባታችን በስመ አብ ብለው ባርከውን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምስራቀ ፀሐይ እስከ ነዓረቢት አኮት ስሙ ለእግዚአብሔር አምላክነ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ከምድርም እስከ አርያም በፈጠረው ፍጥረት ሁሉ አንደበት ምስጋና የባህሪ የሆነ ጌታ ቅዱስ ስሙ የተመሰገነ ይሁን። መድሎት ወንድማችን ተክለ ሃይማኖት ከዚህ በፊትም ይህን በሰንሰለታማ ተራራ የተከበበ በሰንሰለታማ ተራራ የታጠረ የፀሐይን ብርሃን እንኳን ከ5 ከ6 ሰዓት በፊት ማየት የማይችል ከተራራው ርዝመት የተነሳ ለሳቸው ግን ይህ ቦታ አልተሰወራቸውምና አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤልና አንድነት ገዳም በዓለም ያስተዋወቁልን፣ በዓለም ለማስተዋወቅ ገስግሰው የፈለጉን ፈልገውም በተግባር የፈጸሙት ወንድማችን ተክለ ሃይማኖት ከሁሉም አስቀድሜ የእግዚአብሔር ሰላምታ ይቀድማልና እንደምን ሰነበቱ? እንዴት ሰነበቱ? በሁላችንም አንደበት ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር ይፍታ። እንግዲህ አሁን ወንድማችን ተክለ ሃይማኖት ከዚህ በፊት የኔታ በሚለው ዩቲዩባቸው በዓለም አስተዋውቀውን እንዲሁም አሜሪካ ለ8 ቀን ደርሼ ስመለስ ብፁዓን ሊቃነ ጳጳሳት፣ የአድባራት የገዳማት አስተዳዳሪዎች ዕለቱም ቀኑም ሰዓቱም የጥምቀት ሰዓት በመሆኑ የ7ቱ የ8ቱ የ10ሩ ገዳማት አድባራት ኃላፊዎች በተገኙበት በመገኘቴ በኔታ ዩቲዩብ አይተነዎት ነበር እያሉ ሁሉም ስራቸውን እንዳየውና እንግዲህ በተቀደሰው ተራራ ላይ ክፉውንም በጎውንም በሳቸው ስራ እንደተረዳ ህዝቡ በኔታ ዩቲዩብ ህዝቡ እንደተረዳ ከዚህ በፊት ልቦናው ሲዋልል እውነት ይሆን እያለ የሚወራውን ሁሉ ወሬ ለመወሰን የተቸገረው ህዝብ እሳቸው ጋር በነበረን ቃለ ምልልስ እውነቱ ተገልጿል። አሁን ደግሞ እስከ ቦታው ድረስ በከመ ሰማይነ ከማሁ ረአይነ ይላል መዝሙረኛው ዳዊት በመዝሙር 47 ቁጥር 8 ላይ እንደሰማን አየን። በጆሮ የሰማሁትን ከዚህም ደግሞ በስቱዲዮ የመጣው ነው አባ ዮሐንስን ያገኘዋቸው። እስኪ እኔም ደግሞ ወደዛ ወደ ተቀደሰው ተራራ ልሂድና ሁኔታውን ልከታተል ብለው መጣውልናል። በዓለም ዙሪያ ያላችሁ ወገኖች ይህንን የእሳቸውንም ድካም ከ550 ኪሎ ሜትር በላይ ከአዲስ አበባ ባህር ዳር እንደገናም ደግሞ ከባህር ዳር ጢስ አባይ 30 ኪሎ ሜትር ከጢስ አባይ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል 4 ኪሎ ሜትር ያውም ደግሞ እሳቸው ዙሪያ የመጡት በደራ ወረዳ ስለሆነ ከ70 በላይ ኪሎ ሜትር እንደገና ከባህር ዳር ተነስተው ነው የመጡት። ዛሬ በተቀደሰው ተራራ ተገኝተዋል። እንግዲህ እሳቸውና እኔ የምንነጋገረውን ትኩረት ሰጣችሁ እንድትመለከቱትና ሁላችሁም እውነቱን እንድትረዱ ያው
ጥሪያችን እናስተላልፋለን። ተመልካቾቻችንም በዚሁ እንዲረዱን አሁን ከጠዋቱ 5:25 ነው። ፀሐይ በሙላት አልወጣችም። በዚህ ዙሪያ ያለው ተራራ በሙሉ በተራራ የተከበበ ነው። አመጣጣችን እንዲህ አይነት የምድር ድምቀት የምድር የበረሃ ፀሐይ የሆነ ቦታ ለማየት ጓጉቼ ነው የመጣሁት። ደግሞ የሚያገኘሁት እሱኑ ነው። ርዕሰ ባህታውያን የዚህ ቦታ የቆይታችንን መጀመሪያ ላይ ነው ያለነው። አሁን ያለንበትን ቦታ የዚህ ሁሉ አትክልት ልምላሜ ውሃና ኩትኳቶ ለዚህ መብቃቱ መነሻው መጀመሪያው እርሶ ኖት። እንደው እንጀምር ከተአምሩ። ይሄ ቤተክርስቲያን ማን ነው የሚባለው? አሁን ያለንበት ቤተክርስቲያን በጥቅሉ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል የዮርዳኖስ አውራጃ ብለን ብንጠራውም አሁን ወንድማችን ተክለ ሃይማኖትና እኔ ያለንበት ደግሞ ርዕሰ አውደ ዓመት ዮሐንስ ሆህተ ወንጌል ዮሐንስ ቃለ ዓዋዲ ቅዱስ ዮሐንስ ያ የበረሃው መናኝ መጥምቀ መለኮት ቅዱስ ዮሐንስ በሱ ስም የሚጠራ ይህም በሱ ስም የሆነው በእግዚአብሔር ፈቃድ በዚህ ባለንበት ቦታ ላይ ወንድማችን ተክለ ሃይማኖትና እኔ የምንገኝበት እኔ ደካማው እኔ ስደተኛው ሳልሆን ቀደም ብለው ያለፉ ባሕታውያን በአካባቢ የሚኖሩ ፊታውራሪ ደጃዝማችና ቀኛዝማቾች መነኮሳትና መነኮሳት የዕድሜ አረጋውያን ሽማግሌዎች ሲሉት የነበረው ይህ ያለንበት ዋሻ ቅዳሴ መላእክት የሚሰማበት እግዚአብሔር ለመረጣቸው ለፈቀደላቸው ስብሐተ እግዚአብሔር የማይቋረጥበት የፈለጉትን አልፎ ሲሄድ ና ብለው በዋሻው ያስቀሩታል። ሌላውን ደግሞ ትወልዳለህ፣ ታስተዳድራለህ፣ እንዲህ አይነት ቤተክርስቲያን ትሰራለህ፣ ገዳም ታቀናለህ ብለው መልሰው ይሰዱታል። ስለዚህ ስውራን የሚኖርበት ሞትን ያልቀመሱ እንደ ኤልያስ እንደ ሄኖክ ሌሎችም ደግሞ ከሞት በኋላ ጸጋው ክብሩ ቃል ኪዳኑ የተሰጣቸው ብፁዓን ቅዱሳን የሚኖርበት ቦታ ይኸው ቃለ ዓዋዲ ቅዱስ ዮሐንስ ዓመታዊ በዓሉን ሰኔ 30 የተወለደበትን መስከረም 1 ቀን ደግሞ ያው የዘመን መለወጫ በዚህ በሰሜኑ በኩል ቅዱስ ዮሐንስ ብለን ነው መስከረም 1 ቀን የምናከብረው። መስከረም 2 ቀን አንገቱን ተቆርጦበታል እና ያለነው አሁን በቅዱስ ዮሐንስ ቤተክርስቲያን ነው። ተክለ ሃይማኖት በጣም ደስ ይላል። በጣም የገረመኝ ይሄኛው ቅዱስ ዮሐንስ ቤተክርስቲያን ከዋናው ከወንቅሸት ገዳም የተገናኘበት የውስጥ ለውስጡ መንገድ፣ ይሄኛው ቤተክርስቲያን ደግሞ በግራና በቀኝ ከዛ የተሰራው አስፓልት የአትክልቶቹ የትኛው ይቀድማል? ይሄ ይቀድማል ከቅዱስ ገብርኤል አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል የመጀመሪያው በዚህ ጎጃም ነው የተወለድኩ። በዚህ አካባቢ ሆንም ጎጃም ነው አገልግሎት የጀመርኩት። ተጋድሎዬን መከራ ከባሕታውያን ጋር የኖርኩት ከጎጃም ተመልሼ ግን በ94 ዓመተ ምህረት ጥር 5 ቀን ጀምሮ ቅዱስ ገብርኤል ቤተክርስቲያን ጸበሉን በመባረክና መቃረቢያ በመስራት የሚቀድመው ቅዱስ ገብርኤል ቤተክርስቲያን ነው። ይሄ ሁለተኛው ነው። ሶስተኛ ነው። ከዛ ወደ ደብረ ዘይት አሰድም ማርያም በ2006 በመውጣት ደብረ ዘይት አሰድም ማርያም መቃረቢያ ሰርተን አገልግሎት ጀምረናል። እንደገና ደግሞ ወደ ርዕሰ አድባራት ወገዳማት ደብረ ሎላን ግና ቂርቆስ ሶስተኛ ቤተክርስቲያን ከሰማይ ዝቅ ከምድር ከፍ ያለው ቤተክርስቲያን ነው። ይሄንን አራተኛ ይሄ ከማንኛውም ስጋዊ ነገር የራቁ ሽማግሌዎች ባልቴቶች ስጋዊ ነገር የማያስቡ ስጋዊ ነገር ለሚያስቡ ለዓለም የሚጸልዩ በጸሎት የተወሰኑ ተንኮል፣ ክፋት፣ ቂም፣ በቀል የሌለባቸው ሰዎች በዚህ በጸሎት ተግተው ስለ ዓለም የሚያለቅሱበት ጌታችን መድኃኒታችን ኢየሱስ ክርስቶስ ዞር ብሎ ኢየሩሳሌምን ተመለከተና አለቀሰላት ይላል ሉቃስ ምዕራፍ 19 ቁጥር 40 ላይ። አሁንም በዚህ ክቡራን አባቶች በጸሎት ተግተው ከማንኛውም ስጋዊ ክርክርና ቅናት፣ ምቀኝነት የተለዩ ዘረኝነትና ፍቅረ ነዋይ የሌለባቸው አባቶች ለዚህ የበቁ ሰዎች የሚጸልዩበት ቦታ ነው ይሄ ያለንበት ቦታ። በጣም ይገርማል። የዚህ የበረሃው ልማት የበረሃ ገነት እዛ ፊት ለፊት በጣም ትልቅ ተራራ አለ። ያ ራቁቱን ነው ማለት ይቻላል።
በዚህ በኩል ደግሞ በጣም የለበሰ ደግሞ የለመለመ አለ። ደስ ይላል በጣም። ልዩነቱ ምንድነው ያኛውና ይሄኛው? ዘፍጥረት ምዕራፍ 2 ቁጥር 15 ላይ ቅድመ ዓለም የነበረ ዓለምን ሁሉ ፈጥሮ የሚገዛ ዓለምንም አሳልፎ የሚኖር ሕያው አምላክ ኃያል ጌታ እንዲህ አለ። መጽሐፍ እንዲህ ይላል እንግዲህ እግዚአብሔር ሰውን ወስዶ ያበጃትና ይጠብቃት ዘንድ በኤደን ገነት አስቀመጠው ይላል። ያበጃት ይጠብቃል። ይሄ ሁለት በጣም አስፈላጊ ለሰው ልጆች ሁሉ ለሕይወታቸው የሚመራ ታላቅ እንደው በቤተ መንግስቱም በቤተ ክህነቱም በስጋም በነፍስም በምድርም በሰማይም የሚጠቅመን ጉዳይ ይጠብቃትና ያበጃት ይላል። በኤደን ገነት እንግዲህ ኤደን ገነት እግዚአብሔር ያኔ ለዚህ መተርጎም ብዙ ጊዜ ባይኖረኝም አሁንም ሰው በይች ምድር ላይ ለበል ወዳለንበት ቦታ የተጠራ ነው የተቀመጥ ነው ያለ ነው ተፈጥሮውን ውበቱን ለመጠበቅ ውበቱን ምናልባት ጎርፍ እንዳይጠርገው አቧራም በበጋ እንዳይበትነው ሰውም ደግሞ በመጥረቢያ ደኑን እንዳይመለምሉት እንዳይቆርጡት የተፈጥሮ ሀብቶች እንዳይጠፉ ይጠብቃት የሚለው ያለውን ጠብቆ እንዲኖር ጨመረበት። ደግሞ ያለውን ብቻ እየጠበቀ መኖር ሳይሆን አሁን እንዳሉት በሰሜን ከወንቅ እሸት ቅዱስ ገብርኤል አንድነት ገዳም በስተሰሜን በኩል ታላቅ ተራራ አለ። ያን እንግዲህ ደግሞ ያበጃት የሚለው እድል ነው የሚጠብቀው። እንደዚህ ብንጥርበት ብንደክምበት ያም ከዚህ የበለጠ ወይም እንደዚህ ያለ አረንጓዴ ይሆን ነበር፣ የበረሃ ለምለም ይሆን ነበር፣ የበረሃ ገነት ይሆን ነበር። ግን ያ በእጃችን ስላልገባ የኛ ስላልሆነ ስላልሰራንበት ያበጃት የሚለው እድል ፈንታ ስላልገጠመው ተፈጥሮውን ይዞ እንደገና እየተመናመነ እየደረቀ ባዶነት እያሳየን የሚሄደው። ይሄ ግን በአዲያም ዮርዳኖስ ወንቅ ቅዱስ ገብርኤል አንድነት ገዳም መንግስትም ቤተ ክህነትም የአካባቢው ህዝብም ተፈራርመውና አምነውበት ስለሰጡን እኛም መስራት የሚገባንን ስራ ደከመን ታከተን ሳንል ወይም ሌሊትና ቀን ሳንመርጥ ሌሊትም እየሰራን ቀንም እየተዘገዘግና በሰራነው ሁኔታ ያው አረንጓዴ ለብሶ እንዲሁ ተራራው በሙሉ በምንጭ በፍልውሃና በቀዝቃዛ ጸበል ካለት ከከርሰ ምድር የሚወጣው ውሃ አረንጓዴ ስለሆነ የፀሐይ ብርሃን ስለማይጎዳው እንዲያውም ምረገነት መስሎ አሜሪካና አውሮፓ የሚመጣውን ህዝብ ሁሉ ሲያስደንቅ ይገኛል። በጣም ያስደንቃል። እዚህ ጋር የተወሰነ እንደው ስለዚህ ደብር ይሄ ሲሰራ የነበረው የጊዜ ፍጥነቱ ፈተናም ካለው ይንገሩንና ከዛ ቀጥለን የጀመሩባቸውን ጸበሎች በጣም የገረመኝ በጣም ገደላማ ነው ያለንበት። ግን ደግሞ ይሄ ገደላማ ቦታ እንዴት መተሳሰር መገናኘት እንዳለበት ብለው የሰሩት 135 የሚደርስ ደረጃ አለ። ከላይ ተንከባሎ መጥቶ ቋጥኝ ድንጋይ እርሶ ቤት ሲደርስ የቆማለ ቤቱን ተሳልሞ ሰግዱ። በጣም የሚገርም ተአምራቶችን ቀጥለን እናያለን። ይሄን እንደመነሻ የቆይታችን ጅማሮ እናድርገው ብዬ ነው እዚህ ጋር የቆየሁት። ከዚህ ከቅዱስ ዮሐንስ ቤተክርስቲያን አሰራር ወይም የተሰራበት ሌላ የተለየ ራእይ ትንቢትም ካለው ሲሰራም የነበረው ፈተናም ካለ የጊዜ ፍጥነቱንም እሱን ይንገሩንና ወደ ሌሎች እንቀጥላለን። ቃለ ዓዋዲ ቅዱስ ዮሐንስ ርዕሰ አውደ ዓመት ዮሐንስ ብዬ ስሙን በስሙ ነው በብዙ ነው። አሁን ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ይባላል። ሰማዕቱ ቅዱስ ዮሐንስ ይባላል። ስሙ ብዙ ነውና ወንጌላዊ ብንለው ወንጌልን በመስበክ ቀድሞ የተገኘ ሐዋርያው እንለዋለን። ስለዚህ አሁንም ይሄንን ቦታ ሆህተ ወንጌል ዮሐንስ ርዕሰ አውደ ዓመት ዮሐንስ ቃለ ዓዋዲ ቅዱስ ዮሐንስ የዚህ ቦታ መሰራረት ቅድም እንዳልሆት ወንቅ እሸት ቅዱስ ገብርኤልና አንድነት ገዳም ከመቃረቢያ ተነስተን እንደገና ወደ ዋናው ቤተክርስቲያን ሰርተን ብፁዓን አባቶች የተገኙበት ተባርኮ አገልግሎት ከጀመረ በኋላ ደብረ ዘይት አትሰድም ማርያም ወጠናል። ከዛ ደብረ ዘይትን ሰርተን ግናን ከግና በኋላ ነው የመጣና ያለንበት ተራራ ነው። አሁን እንደዚህ ሜዳ ወይም አስፋልት ሆኖ በሚደንቅ በሚገርም ጉዳይ ያው ይህን የመሰለ ቤተክርስቲያን ተሰርቶበት እንግዲህ በጌታ በሰራዊት አምላክ በእግዚአብሔር እንጂ እንኳን በኔ በደካማው
ከዛም ደግሞ ታሞ ተቸግሮ ሐኪም አሰናብቶት አትድንም ተብሎ HIV ካንሰርና ስኳር ግፊት የመሳሰሉ በሽታዎች ከዛውም በላይ ሐኪም መርምሮ የማያገኘው በሰይጣን ማሰሪያ ተተብትቦ ማሰብና ማየት ተስኗቸው የመጡ ሰዎች ከኔ ከድሃው ከስደተኛው ከድሃው ጋር ተባብረን ይሰራሉ ማለት የመኪና አገልግሎት የለም፣ የመብራት አገልግሎት የለም አልነበረም፣ የስልክ አገልግሎት የለም። በዚህ ውስጥ ዋሻ ነው እና ታምር ነው። ከአባይ ወንዝ ነው አሸዋውን አጥበን የምናመጣው። ድንጋይም በዚህ ቦታ ላይ ብረታማ ድንጋይ ለህንፃ ጥቅም የሌለው ይገኛል እንጂ ለህንፃ ተፈርክሶ የሚሆን ድንጋይ አልነበረም። በወንዝና በተራራው አንዳንድ ድንጋይ እየለቀምነ ነው። የድንጋይም ችግር ነበረብን። እንዲህ አድርገን ነው እንግዲህ። ሌላው ይሄ የምናየው የአውስትራሊያ ጣውላ ዘመናዊ ጣውላ ነው፣ ኮርኒሱ ማለት ነው። አሰራሩ ሁሉ የሚገርም ነውና ይሄን ቤተክርስቲያን እንግዲህ በተራራው ላይ ነው። ያው ተራራውን እየገመስነ እየቆፈርነ ገደሉን በመሙላት ወንዙ የሚሄድ የነበረው በዚህ ላይ ነው። ያ ዮሐንስ በእውነት በሁለት ወንዞች መካከል የተከበበ በስተምስራቅ በኩል ታላቅ ተራራ እንደ ግንብ የቆመና ዙሪያው በተራራ የተከበበ ነው። ሁለት ወንዞች ደግሞ በዙሪያው አድርገውት አቅፈውት ነው የሚሄዱት እና ወንዙ በዚህ በመካከል ላይ ነበር የሚሄድ። በነሐሴ ቤተክርስቲያኑ ስንሰራ ውሃው ሞላና ይሄንን ሁሉ አዳፈነብን። አይ ገና በህይወት እያለን እየሰራን ላፈርሰው ካለ ከቀናት በኋላማ የበለጠ መንገድ ነው የሚያደርገውና ቤተክርስቲያናችን ይናዳል በማለት እዛ ላይ ተመካክረን ቁፋሮ በመጀመር ወንዙን ከቤተክርስቲያኑ ርቆ እንዲሄድና ወንዙ ይሄድበት የነበረው 15 ሜትር ገደል ከዚህ ተራራው በምንቆፍረው አፈር ሞልተን ዛሬ የፎገራን ወይም የሰላሌን ወይም የደንቢያን ሜዳ መስሎ የሚታየው በጥረት እንጂ ተፈጥሮ አግዞን አልነበረም። ተፈጥሮ ተራራ ነው። ታዲያ ይሄን ቤተክርስቲያን ስንሰራው የነበረ ፈተና እንዲያውም በእውነት የመቼም ዮሐንስ የበረሃው መናኝ የሚያዩት በበረሃ ያደገ በበረሃ የኖረ ነው። በመመለሱም ደግሞ ምቹ ቀን ትፈልግለት ነበር ይላል ያ ማርቆስ ምዕራፍ 6 ቁጥር 21 ላይ አንገቱ እንዲቆረጥ ወይም ዮሐንስ ከገጸ እንዲጠፋ ምቹ ቀን ትፈልግለት ነበር እንደተባለ ይሄን ቦታ የፈተና የመከራ ቦታ ነው። ይሄን ስንጀምር ይሄን ማለለው ፈተና ገጥሞን እንዲሁ ዝም ብለን በአንድ እጃችን እየተከላከልን ማለት ወደሚመለከተው በማመልከትና ወደ አምላክ እንባችን በመርጨት ደግሞ ይሄም የጀመርነው ነገር እንዳይቀር ተራራውን እየቆፈርነ መሰረት በማስቀመጥ እና በብዙ መከራ ነው የተሰራው። ይህን ቤተክርስቲያን ሰርተን ወደ ሌላ አገልግሎት ተጠርቼ ሄድኩኝ። እዚህ ከሰኞ እስከ ዓርብ ነው የማገለግል ምሰራ። እሁድና ቅዳሜ ደግሞ በኢትዮጵያ ዙሪያ እየሄድኩ እንዳስተምር ህጋዊ የሆነ ወረቀት እየመጣ ይጠሩኛል እና መስኮቱን ከዛ ላይ 2 ከዚህ ላይ 1 3 አድርገው ቆዩኝ። አማከርኋቸው። እንደዚህ እንደሆነ ቢኖር እንደው ባየሁት ቁጥር ይጨንቀኛል ባኖረን በህይወት ዘመኔ ሁሉ ግን ይሄ እንዳይሆን እንደው አሸዋውና ድንጋዩ እንደው መቼስ ባከነ ማትሉ ከሆናልሁና ቾክጄ እየቀየስኩኝ አሁን እንደሚያውት በሩና መስኮቱ ያለው ውበት እንግዲህ በእውነት ሰው ባሉበት በአዲስ አበባ በከተማ ወይም በአሜሪካና በአውሮፓ ያለ እንጂ የገጠር የተሰራ ቤተክርስቲያን ወይም በዋሻ ተራራ ውስጥ ድፍን ባለ የማቴሪያል ችግር ባለበት የእውቀት ችግር ባለበት መሐንዲሶች ተመላልሰው በወቅቱ ይሄኛው ዝቅ ይበል ከፍ ይበለው በማይቀይሱት ቦታ ላይ የሚሰራ አይመስልም እና አስተካክዬ ያው መስኮቱን በመስኮት በሩን በበር ላይሆንም እንዲህ አድርገን ለዚህ ለተቀደሰው ተራራ ይመቸዋል በማለት ይሄ በብዙ መከራ ነው። ተፈጥሮ መልካም ምድሩ አስቸጋሪ ነበር። እንደገናም ደግሞ በተለያየ ቦታ መልካም ስራ የማይወር ሰይጣን ይምዘገዘግ ይወራጭብን ነበር። እንኳን እንድንሰራ ከገጸ ምድር እንድንጠፋ በህይወታችን ላይ ሲረማመድብን ነበር። ያ ሁሉ አልፎ ዛሬ መጥምቀ መለኮት ቅዱስ ዮሐንስ እንዲህ ዓለም ሁሉ እየመጣ በዚህ ቦታ ላይ መጥቶ አምላከ ዮሐንስ ብሎ የለመነ የስጋውም የነፍሱም የራሱም የዘሩም የተደገመበት የማያበቅለው ማሳ በረቱ ከጋጡ በጉ ከበረቱ ከብቱ ጠፍቶ የነበረው አምላከ ዮሐንስ እርዳይ ብለው ሲሄዱ እየመጡ የመሰከሩት ነው። ለማዋሸት ወይም ቦታውን ለማስተዋወቅ አላደርገውም።
ሐሰትን ቀላቅዬ ደብልቄ በእግዚአብሔር ቃል አልነግድምና አምላክ ዮሐንስ ስለዚህ ቦታ መጥተው በመጸለይ ብቻ ስራቸው፣ ትምህርታቸው፣ ትዳራቸው በምናኔ ያሉትም ደግሞ ምናኔያቸው እየተባረከ እየመጡ ሲመሰክሩ እንሰማለን። እንትን ተምረዋል። ግን የምህንድስና እንደው የህንፃ ግንባታ ተያያዥ ሙያዎችም ቢሆን ብዙ ስራዎች ሳያቸው ትናንት ማታም ሲያስጎበኙኝ ነበር። እርስዎ እንዲህ አሁን ቀደምም ስለ ቾክ አንስተው እንዲህ አስምሬ በዛ ሰሩልኝ ሲሉኝ የእርስዎ ሐሳብ ከኪነ ህንፃ ጋር የተገናኘ ከአርክቴክት ጋር የተገናኘ ሙያው አለውት ወይስ እንዲሁ ጸጋው ራእዩ ነው? ይሄን በዚህ መንገድ እንዲያምር በዚህ መንገድ እንዲተሳሰር ይሄን የመሰለ ሸለቆ ወደ ሆነ ደግሞ ወደ ደመቀ አደባባይ ወደ ደመቀ የቤተክርስቲያን ይሄ እርካን ሁሉ ተሰርቶ የሚያማምረው ማለት ነው። ያ የተሰራው ከዘመናዊ የኪነ ህንፃ የአርክቴክት ሙያ የተቀዳ ነው ወይስ እንዲሁ ዝም ብለው በምናቦ ቢሆን ያሉትን ነው የሚሰሩት? ወንድማችን ተክለ ሃይማኖት ጥያቄው መልካም ነው። ነገር ግን እንዲህ ይላል፣ በጎ ስጦታ ፍጹም በረከት ከላይ ከሰማይ ናቸው ይላል ሐዋርያው ያዕቆብ በመልእክቱ በምዕራፍ 1 ከቁጥር 17 ላይ በጎ ስጦታ ፍጹም በረከት። ሌላውም መዝሙረኛው ዳዊት በመዝሙር 93 ቁጥር 11 ላይ እግዚአብሔር የጥበበኞችን ጥበብ ከንቱ እንደሆነ ያውቃል የሚልም አለበት። መማር ብቻ አይደለም ማለት ነውና አሁን የሌለኝን እንደው ተምሬያለሁ ብዬ ራሴን ብክበው እውነት መሰክራለች ራሷ በኔ ላይና ትምህርቱ የለኝም። ይሁን እንጂ ጥበበኛው ሰለሞንም እኮ ሶስተኛው የእስራኤል ንጉሥ ሆኖ በታላቁ በአባቱ በዳዊት ዙፋን ላይ ሲቀመጥ በአንደኛ ነገሥት ምዕራፍ 1 ቁጥር 7 8 9 10 ላይ እግዚአብሔር በገባዖን ተገልጾ ሰለሞን ሆይ ምን ላደርግልህ ሲለው ሀብት፣ ሰራዊት፣ መሳሪያ፣ ጉልበት ብዛት አላለም። የሰማይ አምላክ ሆይ በዚህ በታላቁ እንደ ትቢያ ሊቆጠር በማይችለው በእስራኤል ሕዝብ መካከል ገና የ12 ዓመት ብላቴና በአባቴ በዳዊት ዙፋን ላይ ካስቀመጥከኝ ይህን ሕዝብ እንዳስተዳድር፣ እንዳላዳላ፣ እንዳላጋድል በፍቅረ ነዋይ በዘረኝነት አይምሮዬ እንዳይለወጥና ሕዝቤን የእግዚአብሔርን መንጋ እንዳልበድል የሰማይን አምላክ አንተን እንዳላሳዝን እነሆ አስተዋይ ልቦና ጥበብን ዕውቀትን ግለጽልኝ አለው። ይሄ እንግዲህ ጥበብ ከሰማይ መውረዱን ያስረዳናል ማለት ነው። በእርግጥ ብዙ ሰዎች ተምረው በዲግሪ በማስተሬት ከዚህም በላይ ባለው የትምህርታቸው ውጤት ይጠቀማሉ፣ ሲሰሩ እናያለን። ደግሞም የቀደሙ አባቶቻችን ዓለምን እንዲህ አድርገው ምሩን ሁሉ ዓለምልመው የማይቀበር ታሪክ ያስቀመጡልን በትምህርት በወረቀት አልነበረም። እንዲሁ ከሰማይ አምላክ ከእግዚአብሔር እንደ ሰለሞን እየተገለጸላቸው ጥበብ እየተገለጸላቸው በሰማያዊ ጥበብ ስለሆነ እኔ ስለዚህ ጉዳይ የተማርኩበት ወይም የደከምኩበት ወይም ከሰው ያገኘሁት ከመምህራን እግር ስር ቁጭ ብዬ ተንበርክኬ የተቀበልኩት ትምህርት የለም። የሰማይ አምላክን ድሃ ወይም ስደተኛ የግፍና የመከራ ሰው መሆኔን አይቶ ስለ ህንፃ አሜሪካ ምጅ አውሮፓ የተሰሩትን ህንጾች ማተኮር ነው የምመኘው። ከዛም ላይ መቼም ሰው ማይሳሳት የለምና ካለ ባልሰራውም ጭንቅላቴ እያረመ ይሄዳል እና ይሄ የተፈጥሮ ስጦታ ነው። እንግዲህ ጥሩ ብለው ካመሰገኑትና ካከበሩት ከእግዚአብሔር የተገኘ እንጂ ከሰው አይደለም። እግዚአብሔር የሰጠኝ እንጂ ሰው የሰጠኝ አይደለም። እንግዲህ ስለ ህንፃ ስራው በጠየቁኝ ጥያቄ መልሱ ይሄን ይመስላል። እግዚአብሔር የገለጸልን የእግዚአብሔር ስጦታ ነው። እውነት ነው። ከሰውም ትምህርት ቤት ዩኒቨርሲቲ ተመላልሶ ከመማርም በላይ ደግሞ የሱ ጸጋ ይበልጣል። ያየሁትም ተሰርቶ ያየሁት ሰው ተምሬ ሰራሁት ካለው በላይ ሳልማር በጸጋ ሰራሁት ያለው ገርሞኝ ነው ይሄን ጥያቄ ማንሳቴ። ቀጥለን እየሄድን የጸበል እርሶ መጀመሪያ የጀመሩባት አለች። ይሄ ቅዱስ ዮሐንስን ከዛኛው ከወንቅሸት ቅዱስ ገብርኤል ያገናኙበት የውስጥ ለውስጥ መንገዱ በጣም ይገርማል። አንድን ወረዳ ከአንድ ወረዳ ያገናኘ ማለት ይቻላል። የመንገዱ ስፋት የውስጥ ለውስጡ ደግሞ በዚህ ዋሻ ውስጥ እሱን እየሄድን እናያቸው አባታችን። እሺ ተክለ ሃይማኖት መልካም ነው። አሁን ያለነው ያው ቅድም ስንነጋገር እንደቆየነው ቃለ ዓዋዲ ቅዱስ ዮሐንስ በሁለት ወንዞች መካከል ያለ አንዱ ያው በሰሜን ሁለተኛው በደቡብ የሚገኝ ነው። ተራራው በምስራቅ ተክለ ሃይማኖት ከተነጋገርናቸው አንዱም ደግሞ
እንደሚያዩት ተራራው ከህንጻው 2 ሜትር 3 ሜትር እንኳን አይርቅም። ከዚህ በላይ ለመሄድ ላዩ የኛ መሬት ባለመሆኑ ብዙ ገለል አድርገን አላሸሸነውም። የኛ ቢሆን ኑሮ 20 30 ወይም 100 ወይም 200 ሜትር ማራቅ እንችል ነበር። ነገር ግን ይህ ስለሆነ በእኛይቱ መሬት ላይ አሁን ወጣው ያላየነው ወይም ሁለታችን ወጠን ያላየነው እርከኖች አሉ። ድንጋይ ምናልባት ከብትም ቢገፈ ወይም ከእድሜ ብዛት መሬቱ ሸሽቶት ድንጋይ ቢምዘገዘግ ይህን የመሰለ ቤተክርስቲያን እንዳይጎዳብን እርከን ቆፍሬበታለሁ። ድንጋዩ ሲንከባለል በተደጋጋሚ ከዛው እየሰረገ እየቀረ ህንጻችን እስካሁን አለ። ለወደፊት እሱ ይጠብቀዋል እና በላዩም ደግሞ ችግኝ አሉ። ችግኙ ሲያድግ ህንጻው ዛፉ እያደገ በሄደ ቁጥር ድንጋይ መመለስ ይችላል። ለቤተ ክርስቲያኑ ውበት ነውና ከዚህ ከተፈጥሮ ዛፎች በላይ ይልቅ ጥድ፣ ዝግባ፣ ወይራ፣ ኮማ የመሳሰሉ ሀገር በቀል ዛፎች ተተክለውበታልና ወደዚህም ስንመለስ ደግሞ አስፋልት ነው። በእውነት ለሰውም ለኔም ለሁላችንም የሚገርም ጉዳይ ነው። ይሄ ረግረግ ገደል 20-30 ሜትር ርቀት ገደል ባህር መዋኛ የነበረ ቦታ ላይ አፈር ተሞልቶ እንዲህ አረንጓዴ ሆኖ ማየት የሚደንቅ ነው። ይህም ከወንቅ እሸት ቅዱስ ገብርኤል አንድነት ገዳም የተያዘ ነው። የሚገርመውት ከዚህ ቀደም ሲል ያው እንግዲህ አንድ ነገር ተሰርቶ ዕለት አይደርስምና ከወንቅ እሸት ወደዚህ የሚመጡ ጸበልተኞች ወይም ጎብኚዎች በተለያየ ምክንያት የሚመጡ መሬት ክረምት ጭቃ ይረግጣሉ፣ በጋ ደግሞ ፀሐዩም መሬቱ እያቃጠላቸው በጋ አቧራው ክረምት ጭቃው ነበር። አሁን ግን ቅድም ደጋግመው እንዳሉት አስፋልት ነው። ይሄን አስፋልት ለመስራት ብዙ ገንዘብ ፈሷል፣ ብዙ ጉልበት ደክሟል፣ ብዙ ጊዜም ባክኗል። በመባከኑ ግን ተጠቅመንበታል። ከአዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም ከዛ ከመግቢያው ካለው ህንጻ ቤተክርስቲያን ህንጻ የሰው አሜሪካና አውሮፓ መጣው የሚያድሩ የሚውሉበት ጥሩ ቤት ሰርተናል። አዛን ሶስት ከዚህ ድረስ አስፋልት ነው። እንቅፋት የለም፣ እሾህ አይወጋንም፣ የሚያገኘን ነገር የለም። ልክ አስፋልት ሆኖ ሰው እንደፈለገ ደካማውም ጠንካራውም እየሄደ ሲገለገልበት ይታያል። በጣም ይገርማል። እሺ አባታችን ርዕሰ ባህታውያን አሁን ይሄ ቅዱስ ዮሐንስ ገዳም ቤተክርስቲያኑ ወደዛኛው የሚገናኝበት ይሄ የተሰራበት መንገድ ነው። በጣም ያምራል። በግራና አረንጓዴ ቢጫ ቀይ ናቸው እንትኖቹ እነዚህ ዳርና ዳር ያሉት ኮብልስቶን ዳርና ዳር ላይ ኮብልስቶን አለ። አትክልቱ ያምራል። በጣም ነው የሚያምረው። እሺ እንግዲህ ተክለ ሃይማኖት አሁን እኮ እግዚአብሔር ዓለሙን በስራ ጀምሮታል። አሁን ይሄን ተሰራ ብለው በረሃ በመሆኑ ከከተማ በመራቁ የመኪና የመብራት የስልክ አገልግሎት ስለሌለው ቢደንቀውትም ሰው ግን ለስራ ስለተፈጠረ ባለመስራታችን ነው መወቀስ ያለብን እንጂ በመስራታችን መደነቅ የለብንም። እግዚአብሔር ሰው ለስራ ፈጥሮታል። ስራም ለሰው ተፈጥሯል። ስራ ለሰው ነው፣ ሰው ለስራ ነው። እስኪ ድገማ ተሰባይታ ወድጃታለሁ። ባለመስራታችን ነው እንጂ መወቀስ ያለብን በመስራታችን መደነቅ የለብንም። እኔ ይሄ በፍጹም ያመኛል። እንደው ሰው በመስራት እኮ መስራት ያለበትን ነው። ሰው ማድረግ ምንድነው ልታደርጉ የሚገባችሁን ብታደርጉ የሚል ነገር አለ። ያ ወንጌላዊ ሉቃስ በምዕራፍ 17 ቁጥር 10 ላይ እናንተ የምታደርጉት ሁሉ ታደርጉ የሚገባችሁ በማድረጋችሁ አትደነቁ ይሄን አደረግብላችሁ የሚል ነገር አለና እኔ ሳልሰራ በማለፌን ማዝነው መስራት እየቻልኩኝ ጊዜውም ሰይጣን መንፈስ ርኩስ መቼም የሰው ጠላት የለኝም። ሰይጣንም እንደው መቼስ እንዲህ አይነቱ ነገር እያስቀናው ባለመስራቴ ብዙ መስራት እዚህ ውስጥ ኮምፒውተር ብዙ ነገር ይዛል ያውቁታል። ከኮምፒውተር በላይ የሰው አይምሮ ብዙ ነገር ይዘ የምሩንም የሰማዩንም ያውም በመንፈስ ቅዱስ ሲሆን ደግሞ ምን ለእግዚአብሔር ለፈቀደላቸው ሰው ሰማያትም ምሩም ተከፍቶ ይታያቸዋል። ይህ ሁሉ ስጦታ በእጃችን ይዘን መሆን ሲገባን ግን ሁልጊዜ እርዳታ ጠያቂ ሆነን መኖራችን ያሳፍራል፣ ያሳዝናል። በጣም የሚገርመው እኮ የዚህ ዓለም ሰነፉ በዛና አንድ ብርቱ ሰው ሲታይ እንደነቃለን እንዳሉት ሰው ሁሉ ጥሮ ግሮ ይበላ ዘንድ ነው ቃሉ። ለርሶ መንገር አይደለም። ግን ዓለሙ እንዲያው ደግሞ ነው አስገራሚው ነገር ንገሮት እንዲህ መስራትም እኮ ያስነቅፋል። አሁን እርሶን አስነቅፎት አስጠይቆት አያውቅም?
ምን አያውቅም ብቻ ሳይሆን ምንጊዜም በነቀፌታ ነው ያለ ነው እኮ ምንጊዜም መነቀፍ ብቻ ሳይሆን ሞትም በብዙ ቦታ ላይ ሞት ተዘጋጅቶ ይጠብቀና ስለ አንተ ሁል ጊዜ እንገደላለን መዝሙር 43 ቁጥር 22 ላይ ይሄ ያጽናናኛል የተጻፈው ሁሉ ለኛ ምክርና ተግሳጽ እንዲሆን ተጻፈ ሮሜ ምዕራፍ 15 ቁጥር 4 ላይ በእውነት የተጻፈውን ባላነብ እንደናንተ አይነት አባት ባይመክረኝ እኔ እንደው መፈጠሬን እጠላ ነበርኝ መነቀፌታማ አንድ ስንዝር በተራመርነ ቁጥር ነቀፌታ ሆኖ ቀድሞን የሚገኝና ጲላጦስ ምንድነው ያለ በቅናት እንደተጣሉት ያውቃልና በቅናት እንደተነሱበት አለ በማቴዎስ ምዕራፍ 27 ቁጥር 14 ለ15 ላይ ቅናት ነው እንዳሉት ሁሉ ይሄም ስራ ሆኖ አሁን ሰነፎች በርካታ ብዙዎች ሆነው ተገኙ አሉ ይብዙም እጥፍም ይጨምሩ ከዛም በላይ ሌላ ይጨምሩ ግድ የለም ሰነፎች እኮ ዝም ብለው የሚሰሩትን ሰው ቢመለከቱ ሰብስበን በቀለብ ናቸው አሁን እኮ የሚገርመው አለመስራታቸውን አምነንበት አለማሰራታቸው ነው ሰነፍ ምንድነው አለመስራት ስራ አይወዱም መቼም ከሰነፍ ስራ አይጠበቅም ግን ስራ ማየት የማይፈልጉ መስራት ብቻ ሳይሆን ማየት የማይፈልጉ እንደውም አሁን ከመስራት ይልቅ ማፍረስ ይቀናቸዋል ይሄና አፍርሶት ቢባሉ አሁን እንደዚህ አይወስድባቸውምና ሰነፍ አለመስራቱ ሳይሆን አለማሰራቱ ብቻ ነው የሚያሳዝነኝ ባለማሰራታቸውም ተጎርተናል ባለመስራታቸው የደረሰብን ችግር የለም ሲሆን አካፍለን እንመግባቸዋለን ካለዛም ደግሞ ያው እንዴት ነገር ግን ባለማሰራታቸው ግን እንዲህ አይነቱን አሁን ይሄ ሳንሰራው ቢቀር ምን ያደርግ ነበር የሽፍታና የወንበዴ ቦታ ነበር ተክለ ሃይማኖት በዚህ ውስጥ ቀደም ያለው እንዳልሆት ፍታውራሪዎች ደጃዝማቾች የአካባቢ ሽማግሌዎች ሊቃውንቱና ባይታውያን የሚሉት ከዚህ ውስጥ ያው ሰፊ ቦታ አለ ከአንዱ ዛፍ ወደ አንዱ ዛፍ ጠሮ የሚባል አረግ አለ የማይበጠስ በጠሮ አረግ ገመዱን ዘርግተው በሬውን አርደው ቋንጣቸውን ሰቅለው ጠላ ወርደው አረቂያ ወርደው እየተመገቡ ዱከኛ በላይ የወረዳው ፖሊስም ደግሞ ከብት የጠፋበት ሰው ጮቱን ያጥለቀለቀ ተራራው ላይ ሲመጣ ማንጥሷት ይግባዚ ላይ እቺ የጀግኖች ሰፈር በመሆኗ ታላላቅ አባቶች እኛ እንኳን የአካባቢ ሰዎች በዚህ ላይ ለማለፍ ብዙ ጥንቃቄ ያስፈልገናል ከአካባቢ ደግሞ ከተወላጆች ጋር ተስማምተን መሳሪያ ተይዞ ነው ከጋይንትና ከስቴ ወደ ጢስ አባይ ከጢስ አባይ ደግሞ ወደ ላይ ለመውጣት እቺም ቦታ ጥሰዋት የገቡ መስቀለወትን ነው እርሶት ብቻ ነው ያሉ ትላንትም ዛሬም ወደፊትም የሚመሰከር ነውና ይሄ ቦታ ስራ የሚሰራበት አልነበረም ቋንጣ ሰቅለው የሚበሉበት የወንበዴ ዋሻ የሌባና የቀጣፊ መሸሸጊያ ማንም ሰው ኩታውን ተቀምጦ የሚሄድበት አንድ ጊዜ ባሻጋሪ መቱት ሲሄዱ ግን ብር አላገኙበትም ያው ፎጣውን ዘውት ሄዱኝ ለ30 ለ40 ሳንቲም ብዬ ጥይቴን አባከንኳት የተባለበት ቦታ ነው እንግዲህ ከሱ ነብስ በላይ የሱ ጥይት አሳስቦ ይሄ ነው የቦታው ሁኔታ በጣም ቀጥሎ የመጀመሪያ ጸበል የጀመሩባት ቦታ ከፊት ነች አይደለ ወደፊታችን ወደ ኒድ ወደ እሷ ነዳለን ከዚህ ላይ ደግሞ ፍልውሃ አለ ይሄ ራሱ ቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ በመስቀል በተወጋ ጊዜ ወንጌላዊ ዮሐንስ እንደጻፈው በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ደረቱን ሲወጋ በእለ ፊደል ደምና ውሃ ፈሶበታል አንድ ተራራ ነው ያዩታል በጎኑ ቀዝቃዛ ውሃ ይመነጫል እንደገና በጎኑ ፍልውሃ አለ እንግዲህ የጌታ ስራ ሆኖ ከሳይንስ ምርምር በላይ ፍልውሃው ባንድ ላይ ነው ቀዝቃዛ ውሃ ባንድ ላይ ነው እና ይሄ 5 ክፍል ለቁስለኛ ለብቻው ለቤተሰብ ለብቻው ለያይተን 5 ክፍል በሰራሚክ በዘመናዊ ሁኔታ እየታጠበ ርዕሰባታውያን አሁን ብዙ ጊዜ በዚህ በከተማ በትልልቅ ስታር ሆቴሎች የቀዝቃዛ ውሃና የሙቅ ውሃ ሻወር አለ ምርጫዎትን ይለዩ ነው ጥያቄው እዛ ጋር ወደ ቀዩ ነው የሞቀውን ነው የምትፈልገው የሞቀውን የቀዝቃዛውን ይሄ በሰውኛ ለሰው ታስቦ የተደረገ ነው የፈጣሪ ሐሳብ ደግሞ እዚህ ጋር ይገርማል ብዬ ነው ታዲያ እንግዲህ ሁሉን የፈጠረ እግዚአብሔር ነው ሰዎች እንኳን አንደኛ
ለሰው የምትፈልገውን ምረጥ ብለው ሰዎች እንኳን ለሰው ሲያዘጋጁ እግዚአብሔር ከዚህ በላይ የሁላችን አባት ስለሆነ ለኛ ደግሞ የምንፈልገውን እሱ አመቻቸና ተራራው በቀዝቃዛ ሻንዳ ጸበል የተከበበ ነው። ተራራው በፍል ውሃ በሙቅ ውሃ በተፈጥሮ ፍል ውሃ የተከበበ ነው። እንግዲህ አዲያም ዮርዳኖስ ወንቅ ቅዱስ ገብርኤል አንድነት ገዳም የሚፈልጉትን ሁሉ መርጦ መገልገል ብቻ ነው የሚያስፈልግ። አጋንንትን ለማስወጣት ግን ቶሎ ለማስወጣት ፍል ውሃው ነው ቀዝቃዛው ጸበል ነው የትኛው ነው የሚፈሩት አጋንንት የሚንቀጠቀጡለት? እንግዲህ ብዙ ጊዜ ፍል ውሃው በእውነቱ ከቀዝቃዛው ጸበል ከሻንዳው ገብቶ ሰይጣን እኛ ቀዝቅዞን እንርበደበዳለን። ያው እንግዲህ እንደየተፈጥሮ እኔ መቼም ግድ ስለሌለኝ እኔን ተውት። ዝናብም ሲጥል ሕፃን ሆኜ እዚህ ሽርጥ ብቻ ባካሌ ላይ በማገልደም ወጨፌው ወደሚዞረው ሁሉ ነበር። ጎጃም በሕፃንነቴ ትንኞች፣ ነፍሳቶች፣ ቁንጫጭቶች፣ ወፎች የቻሉትን ዝናብ እንዴት ብዬ ዝናብ ከጣለ ወጥቼ ነው የምመተው። ደስ ይለኝ ነበርና የኔው ሌላው ግን ቀዝቅዟቸው እየተርበደበዱ ሰይጣን ደግሞ አቃጠለኝ ይላል። ስለዚህ ዋናው ኃይሉ የሰማይ አምላክ እግዚአብሔር በዛ በቤተ ሳይዳ በጊዜ የወረደ መልአክ እግዚአብሔር በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ እስከ 15 ድረስ የእግዚአብሔር መልአክ በወረደ ጊዜ ውሃው ይናወጣል። በተናወጠ ጊዜ ቀድሞ የገባ ሰው ሁሉ ከማንኛውም በሽታ ይፈወሳል ተብሎ ተጽፏል። አሁንም ይሄ አንድ ጊዜ የሰማይ አምላክ እግዚአብሔር ስለባረከው የራማው ልዑል ቅዱስ ገብርኤል ስለጠበቀው የማዳን ስራው እኩል ነው። ግን በቀዝቃዛው ጸበል የበለጠ አቃጠለኝ ሲል እንሰማለን። ይሄን በሆዳቸውም ጠጥተውት ከሆዳቸው ያለ የዱር እባቡ ጉርጡ ጠርሙሱ ምናምኑ ሲወጣላቸው እናያለን። ለሚጠጣውም ቢሆን ቀዝቃዛውም ፍልሆም አንድ ነው። ግን ብዙ ጊዜ አቃጠለኝ የሚል በቀዝቃዛው ውሃ ነው ጸበል ነው እንጂ ፍልውሃ ስለሆነ ይሄ በፍልውሃነቱ ሰይጣን ተቃጠልኩ የሚለው ነገር የለም። በጸጋው በቃል ኪዳኑ በቦታው ነው። እዚህ ነው እዛሽ ላይ ናት ፍልውሃ። በዚህ ይሄ ዋሻው ወዴት የሚወስድ ነው? ይሄ አሁን ያለንበት ወንዙ ነው። በሁለት ወንዞች መካከል እያልኩ እንደነገርኩት አንዱ ያው በሰሜን በኩል ከላይ ከተራራው ነው የሚመነጨው። ይሄም ከላይ ከተራራው ይሄን ዘንብነድ በጣም ከላይ ከሰማይ የደረሰ የሚመስል ፏፏቴ ያለ ቀስተ ደመና ሁሉ ይንጎደጎድበታል። በውስጡ አባቶች ሲሉ በዋሻው የግምጃ ራፊ እየያዙ የሌሊት ወፎች ይወጣሉ። ማለት በግራኝ ዘመን ቤተክርስቲያኑ ሲቃጠል መነኮሳቶች ሲያልቁ ነው ቅዱሳቱን በዋሻው እንዳረጉት የግምጃ ራፊ ማለት እንግዲህ እዚያው ያኖሩበት ማለት ነውና ይሄ ታላቅ ደስ የሚል በዙሪያው ደግሞ ብዙ ጸበል አለ። ሰው ከዚህ በላይ አልፎ አንድየውን ቤተክርስቲያኑ እንዳይዳፈሩት ብዬ እና ደግሞ ለጊዜው ላለው ሰው በቂ የጸበል አገልግሎት ስላለው እንጂ እንደገና ከዚህ በላይ ደግሞ ካየናቸው የጸበል ቦታዎች በላይ ሌላ ብዙ ጸበሎች አሉና ይሄ ዋሻው ከላይ ከተራራው ነው የሚመነጨው። ርዕሰ ባታዊ ይሄ ክፍል ሙቅ ጸበሉ ነው? ፍልውሃ ነው። እሺ እሺ። በአዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም የሚገኝ የፍልውሃ ጸበል ነው። ይህ ፍልውሃ ለዘመናት በተፈጥሮ እንደ ረግረግ ሆኖ በአካባቢ የሚኖሩ ሰዎች ከብቶች እየጠጡት ይኖር ነበር። በ94 ዓመተ ምህረት እኔ ወደ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም ከገባሁ በኋላ ግን ይህንን ፍልውሃ ከላይ ድሮ የነበረውን ረግረግ ታንከር አርጌ በአንድ ላይ ውሃውን አጠራቅሜ በመሰብሰብ እንደገና ደግሞ ለታንከሩ ተቀባይ ሌላ ታንከር ይህንን ሰፊውን ሕዝብ ግማሹ እንዲህ እየታጠቡ ይፈወሱበታል። ሌሎቹ ደግሞ በቀጥታው በዚህ በሻንዳው ያሁን ፍልውሃ ነው የምንመለከተው። ይህ ፍልውሃ ነውና ሞቃት ነው እና ከታንከሩ ተጠራቅሞ ብዙ ሰዎችን እንዲያስተናግድ ብዙ ሰዎች እንዲጠቀሙበት
ከላይ አንድ ታንከር አለ። ሁለተኛ ታንከር በማስፋት 5 ክፍል ነው ያለንበት። አንዱ ቁስል ለያዘው ሰው ለብቻው አንዱ ቁስል ወደ አንዱ ቁስል እንዳይተላለፍ፣ ሌላው ደግሞ ለቤተሰብ ዝምድና ቤተሰብ ወይም የሚተማመኑ ሰዎች ብቻ በአንድ ላይ የሚገለገሉበት ለቤተሰብ፣ አንዱ ደግሞ ለሴት ብቻ ሴቶች ብቻቸውን ገብተው የሚጠመቁበት፣ ሌላው ለወንድ። ይህን የአገልግሎት ስርዓት በተራራው ዙሪያ ያሉ ጸበሎችን ወደ ዮሐንስ፣ ወደ ተክለ ሃይማኖት፣ ወደ ቅዱስ ገብርኤል ሴቶች የሚመጡ ከሆነ ወደ ሚካኤል ጸበል፣ ወደ መድኃኔዓለም፣ ወደ ባታ ወንዶች ነው የሚሄዱ። ሴቶች በሚሄዱበት ወንዶች በሚሄዱበት ሴቶች አይተያዩም። ተራራው በጸበል የተከበበ ስለሆነ እንዳልኩት ሁሉ መድኃኔዓለም፣ ጊዮርጊስ፣ ባታ፣ ሚካኤልና ይህን የመሳሰሉ ጸበሎች ወንዶች ከዛ ከሄዱ በዮሐንስ በተክለ ሃይማኖትና በቅዱስ ገብርኤል በዚህ በፍልሆ ሴቶች በመሆን ወንዶች የሴቶችን ልብስ አይልበሱ፣ ሴቶች የወንዶችን ልብስ አይልበሱ። ይህን አድርገው ቢገኙ እግዚአብሔር ዘንድ የተጠሉ ናቸው ይላል ዘዳግም ምዕራፍ 22 ከቁጥር 5 ላይና ሴቶችን ከወንዶች በመለየት በነፃነት ደስ እያላቸው ያለሰቀቀን እንዲገለገሉ ነው። ለሴቶች አንድ ክፍል፣ ለወንዶች አንድ ክፍል፣ ለቁስለኛ፣ ለቤተሰብ 5 ክፍል የጸበል ቦታ ነው ያለው። እንደዚህ ይዘፈዘፉበታል። ሌላው ደግሞ በሻንዳ ብቻ መዘፍዘፍ የማይፈልግ በዚህ በሻንዳው ተጠንቆ ከማንኛውም ቁስል አይታሰርም። እዚህ ላይ አንድ ቀን ተጠንቆ በነገው ሲታይ ቁስሉ ደርቆ ይታያል። ከሆድ እባቡ ጉርጡ አይናችን እያየ ምስማሩ የገርስባሪው ድንጋዩ ጠጠሩ ከሆዳቸው ሲወጣ ይህንን ጸበል እየጠጡ በሆድ ካለ ከማንኛውም በሽታ ከሰይጣን ማሰሪያ እዚህም ገብቶ ፍልውሃ ነው። ከፍልውሃም በላይ አቃጠለኝ ሲል እንሰማለን። እንግዲህ በአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም አገልግሎቱ የተሟላ ቀዝቃዛ ከከርሰ ምድር የሚወጣ ጸበል አለ። እንደገና ደግሞ ከቀዝቃዛው ጸበል ቅድም እንዳልኩት በዮሐንስ ምዕራፍ 19 ቁጥር 34 ላይ በለፊደል ደሙ ለመጠጣችን ውሃው ለጥምቀታችን እንደወጣ ሁሉ አሁን ባንዱ ተራራ ላይ ቀዝቃዛና ፍልውሃ ይህ የእግዚአብሔር ድንቅ ስራው እንጂ ከምርመራ ከሳይንስ ምርመራ ውጤት በላይ የሆነ ቀዝቃዛ ከሆነ ቀዝቃዛ፣ ፍል ከሆነ ፍል መሆን ሲገባው ፍሉም ቀዝቃዛውም በአንድ ላይ ሲወጣ ይታያል። ያውም ሁሉም ደግሞ ለፈውስ ሁሉም ደግሞ አገልግሎቱ እኩል ነው። አጋንንትን ያወጣል። እዚህም ገብተው ተቃጠል ነው ይላሉ መናፍስት ርኩሳን ከሰይጣን ማሰሪያ ሰዎች ከሰይጣን ማሰሪያ ተፈተው ጤናቸውን አግኝተው ሲሄዱ እናያለን። ግን በይበልጥ ደግሞ ከቀዝቃዛው ጸበል ሰይጣን አቃጠለ ሲል ይታያል። ከዚህ ይልቅ ደግሞ ቀዝቃዛው ጸበል አቃጠለ ሲል እናያለን። እና አሁን ያለንበት የወንቅሸት ቅዱስ ገብርኤል አንድነት ገዳም የፍልውሃ አገልግሎት የሚሰጥበት ቦታ ነው። ለእግዚአብሔር ክብር ምስጋና ይግባውና ይጎደል እንዳንል ሁሉንም አሟልቶ ሰጥቶናል። እንግዲህ መጥታችሁ እዩ ይላል በዮሐንስ ወንጌል ምዕራፍ 1 ከቁጥር 46 ላይ መጥታችሁ እዩ። ይሄን የመሰለ ነው። ይሄ ጸበል ማን ነው? ታሪኩስ አጀማመሩ የታሪኩ አጀማመር አሁን የምንገኘው በአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የቅዱስ ገብርኤል ጸበል ነው። ይህ ጸበል በ94 ዓመተ ምህረት ጥር 5 ቀን መቃረቢያው በ94 ዓመተ ምህረት በህዳር 16 መቃረቢያው ተጀምሮ ከተፈጸመ በኋላ ጥር 5 ቀን በ94 ዓመተ ምህረት እንዳሁኑ የሚዲያ ስርጭት የለም። የሰሙና በቅርብ ያሉ ሰዎች እግዚአብሔርም ከተጠሩት ይልቅ የመረጣቸው ዓመታዊ በዓሉን ቅዳሴቱን ለማክበር ከሩቅም ከቅርብም በሚደንቅ ሁኔታ ብዙ ሰው ተሰበሰበ። ይህንን አስቀድሜ ወደ ላይ ወጣሁኝ፣ ወደ ታችም ወረድሁኝ። በጣም ገደል ነው። ሕዝብ የሚገለገልበትን ምቹ ቦታ ለመምረጥ ወደ ላይም ወደ ታችም ስምዘገ ስሮጣ ስወርድ
ከሁሉም ይልቅ ይሄ ህዝቡ ተጠምቆ ተራ የሚጠብቅበት ተጠምቆ የሚሄድበት ደግሞም ወደ ሌሎች ጸበሎች ማለፍ ምቹ ቦታ የሆነውን ይሄን በመምረጥ ሻንዳውን ከዛ ላይ የዛን ጊዜ እንዲህ አይነት ሻንዳ የለም። እንዲያው በተፈጥሮ ይሄ ምንድነው አንዳ ይሄ ጉና የሚሉት አለ። እሱንም እንዲሁም ደግሞ ቅርፍት የእንጨት ቅርፍት የእንጨቱን ቅርፍት ወደዛ በማስጠጋት እዚህ ላይ ነበር የሚወርድ የነበረ። አሁን ያስረዘምነውና እዛ አስተካከልኩትና እዚህ ላይ ሻንዳው ሲወርድ በዚች በበረሃዋ መስቀል ምስራቃችን አሁን ያለንበት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ እንደገና ደግሞ በምዕራብ አሁንም ደግሞ በሰሜን በደቡብ በአራቱ ማዕዘን ባረኩትና እዛ በኋላ ጸበሉን ተረጭቼ በራሴ ከፈተንኩት በኋላ ሰው እንዲገባ አረኩት። እንደ ቆምኩኝ ተጠባቂዎች ተቃጠልሁ ማለት ጀመረ መንፈስ ርኩስ። ጥር 5 ቀን በ94 ዓመተ ምህረት እና ይሄ ወንቅሸት ቅዱስ ገብርኤል አንድነት ገዳም ሲታሰብ ይሄ ጸበልም አብሮ መታሰብ ስላለበት ወንድማችን ተክለ ሃይማኖትም ቀድሚያ ይሄንን የታሪክ መጀመሪያ ማድረገውት ግዴታም ነው። ይሄንን ጸበል ለማግኘት ነው ስወጣ ስወር ስደክም ያውም ሰው በሌለበት አሁን በሚሰሩ ስራዎች ይኸው የምታዩት 50 ሺህ 100 ሺህ ህዝብ ይገኛል። ከ500 ከ400 በላይ መነኮሳትና መነኮሳያት አሉ። ከነሱ ጋር ተባብሮ መስራት ቀላል ነው። ያን ጊዜ ግን ብቻዬን ነኝ። እንዲያውም በአካባቢ ያሉ ታላላቅ ሰዎች ያውም በህግ ደረጃም በመንግስት ስራ የሚሰሩ ሽማግሌ ከኔ ከእድሜ በላይ 20 ዓመት 25 ዓመት በእድሜ የሚበልጡ ታላላቅ ሽማግሌዎች ምን አሉ? አይ አባታችን የሀገራችን ነገር ክፉ ነውና አሁን እሱ ይሄን ጸበል አውጥተውታል፣ ግን ነገ ምን አሁንም አንዱን መተቱን ይቀብሩትና ይደርቃል አሉኝ። አይ አብ የተከለው አይነቀልም ወይም አይደርቅም። በማቴዎስ ምዕራፍ 15 ቁጥር 13 ላይ እንዲህ የሚል ስለተጻፈ ይሄ እግዚአብሔር ሥራ ነው። ምናልባት ያንን መተት አደርጋለሁ የወንቅሸት ቅዱስ ገብርኤልን ጸበል አጠፋለሁ የሚል ሰው ልቡ ተመልሶለት ንስሐ ገብቶ ተጠምቆ ይሰራው የነበረውን ኃጢአት አስቦ ተጸጽቶ ንስሐ ገብቶ ይሄዳል እንጂ ይሄን ጸበል ማጥፋት የሚችል የለም ብዬ በቃሌ በመናገር አሁንም ሽማግሌዎች አሉ። ያው 21 ዓመት አሳልፎ 22ኛውን እያስቆጠረ የመጀመሪያው ብዙ ድውያን የተፈወሱበት ጸበሉን ጠጥተው ከማንኛውም በሽታ ከካንሰር፣ ከቲቢ፣ ከኤችአይቪ እንዲያውም አይምሮ እግር ብረት ታስረው በእጃቸውና እግራቸው መኪና ሲደበድቡ ሰው ሲሳደቡ የነበሩ ቤተሰብ ሀገር ወገን ሲያስቸግሩ ራቁታቸው ልብሳቸውን አውልቀው በአስፓልት ሲሄዱ የነበሩት ተቆርቋሪ አግኝተው ወይም በየአጋጣሚው መጣው ተጠምቀው የዳኑበት ከዳኑ በኋላ ትዳር ይዘው ልጅ ወልደው እንደገና የተለያየ የሥራ ሆቴል ሌላ የንግድ ሥራ በእርሻውም በዓለም ዙሪያ ብዙ ምርት አምርተው ትርፍ አትርፈው መጥተው የመሰከሩበት ለብዙ ሰዎች ሕይወት አይምሯቸውን በጫት በሲጃራ የደነዘዘው በደባል ሱስና ከፖሊስ ጋር የሚፋጠጡትም በሚሰጠው የወንጌል አገልግሎት በሚሰጣቸው የጸበል አገልግሎት ድነው ተፈውሰው ከራሳቸው አልፎ ለቤተሰብና ለሀገር የተረፉበት ነው። የምንገኘው የወንቅሸት ቅዱስ ገብርኤል አንድነት ገዳም የቅዱስ ገብርኤል ጸበል ነው። ይህም ለገዳማችን የመጀመሪያውም አሁንም በአገልግሎት ላይ ያለ ይሄን ይመስላል። እንግዲህ መጀመሪያ ከዚህ ላይ ነበር ሰው ያው ሁሉም ነገር ስላልተመቻቸ የሚጠመቅ። አሁን ግን ዘመናዊ አርገነው ሰው እንዳያያቸው እንዳይሰቀቅ ሴቱም ወንዱም ቁስል ያለበትም ለማየት የሚያፍረው ልዩ በተፈጥሮ የሚያፍራለ፣ በተለያየ ምክንያት ደግሞ የሚሰቀቃለ። ሁሉም መብቱ ተጠብቆለት ደስ ብሎት ቤተክርስቲያን የሁሉ እናት ናት።
ሃይማኖታችን አንዲት፣ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት፣ የሰማይ አምላክ የሁሉ አባት ነው። ስለዚህ በክንፉ ላይ የዓለም የሕይወት ማኅተም የታተመበት የራማው ልዑል ቅዱስ ገብርኤል አምላከ ቅዱስ ገብርኤል እርዳን እያሉ በዚህ ቦታ እየተጠመቁ የሚድኑ ብዙዎች ናቸው። አሁንም ተራዘው ነው የሚገኙት። ስለጠየቁኝ አመሰግናለሁ ተክለ ሃይማኖት። እሺ ርዕሰ ባህታዊ፣ ወደ ጸበል ግን የሚሄድና ወደ ጸበል የሚገባ በጸበል ፈውስ የሚያገኝና የማያገኝ ደዌ አለ ወይ? ለምሳሌ እኔ ከጓደኞች ጋር እንዲሁ ሳወራ እንደውም ወደ ወንቅሸት ቅዱስ ገብርኤል ሊሄድ ነው ስላቸው ጸበል ልትሄድ ነው አሉኝ። አዎ ገዳሙንም ለመጎብኘት ያ ቅዱስ ቦታ ነው። ከዚህ በፊትም ደግሞ አዲስ አበባ ድረስ ደክመው ርዕሰ ባህታውያን ኢንተርቪው አድርጊያቸዋለሁ። እስኪ ስራውንም በዛውም ጸበል እጠመቃለሁ። አይ ጸበል የሚኬድበት በሽታና የማይኬድበት በሽታ እኮ አለ። አንተ አንካሳንህ እናውቃለን፣ ግን በፖሊዮ ነው እና እንዳንተ አይነት እኮ አይደለም ጸበል የሚሄደው ያንተ የዚህ የነርቭ ጉዳይ ነው አሉኝ። እኔ ከዛ ምን አሰብኩ፣ እንደውም ከጓደኞች ጋር ሳወራ እስኪ ጠይቃቸዋለሁ ለርዕሰ ባህታውያን በጸበል የሚድንና የማይድን በሽታ ወደ ጸበል እንዲሄድና እንዳይሄድ የሚከለከል ደዌ አለ ወይ ብዬ ነው። እሺ ክቡር ተክለ ሃይማኖት፣ በእውነት አስፈላጊ ጥያቄ ነው። እርስዎ የተማሩ ነዎት፣ እኛን የሚያስተምሩ ይመክሩናል። እንግዲህ እንዲህ የሚል ነገር አለ፣ በሽታ በሽታ ነው ያው ምንጊዜም። ነገር ግን በእውነትም በሰው አካል ላይ የተለያየ ሁኔታ ነው በሽታው። አንዳንዱ ሳይታወቅ በሽተኛውን ብቻ የሚጎዳው ማመን ብቻ ሳይሆን ከሞት የሚያደርሰውም አለ። አንዳንዱ ደግሞ የሚከሰት የሚገለጥ በሽታም አለ እና ጸበል ግን ይሄኛውን በሽታ ይሄ ማለት የጨጓራ ስፔሻሊስቶች አሉ፣ የልብ ስፔሻሊስቶች አሉ፣ ከአንገት በላይ ስፔሻሊስቶች አሉ ተብሎ በሳይንስ የምንሰማው አለ። ምንም ተደብልቄ ቀርቤ ባልረዳው እያንዳንዱ የሚማረው የተለያየውን የበሽታ አካል እንኳን ከአንዱ ሆስፒታል ላይ አንድ ሰው ታሞ ጨጓራ ወይም ግፊት ያለበት ሌላ ተደራቢ በሽታ ቢኖርበት ሌላ የሕክምና ባለሙያ ነው የሚጠራ። እንደዚህ እየሆነ እንመለከታለን። እኔም ሰዎች ሊታከሙ ነው ልጠይቅ ሲሄድ አይ ይሄን በሽታ የሚከታተለው ዶክተር ገሌ ነበር፣ ሌላ በሽታ ተገኘበት እና እንደገና ሌላ ባለሙያ ያስፈልገ ሲባል እሰማለሁ። አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ግን ይህ የለም። እንደውም የሚገርመውት ለስጋ ብቻ አይደለም። ይሄ ስጋ ብቻ ቁርጠት፣ ፍልጠት፣ ራስ ምታት ወይም ታይፎይድ፣ ካንሰር፣ ኤችአይቪ እና የመሳሰለ በዘመናችንም ስም ይወጣላቸውና የተከሰቱ በሽታዎች ቀደም ካሉት አባቶችም የምንሰማውና የነበረ በሽታ ሳይሆን ማንኛውንም ይላል በዮሐንስ ወንጌል ምዕራፍ 5 ከቁጥር 2 3 4 ላይ ከማንኛውም በሽታ ይላል። ቅድም ብያለሁ። በጊዜ የወረደ መልአክ እግዚአብሔር የእግዚአብሔር መልአክ ከሰማይ በወረደ ጊዜ ያቺ በቤተሳይዳ ያለች የጸበል ቦታ ውሃው ይናወጣል። ማንኛውም ሰው ብቻ ቀድሞ መግባት ወገን ያለው በሽታው አጥቅቶት ከሆነ ወገን ያለው ሰው ወስዶ እንዲያስገባው፣ አካል ካለው ደግሞ ቀድሞ በመግባት ከዛ በቤተሳይዳ ካለው የጸበል አገልግሎት ከገባ ከማንኛውም በሽታ ነው። በዮሐንስ ምዕራፍ 5 ቁጥር 2 3 4 ላይ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ከዚህ ለየት የሚያደርገው በጊዜ የወረደ መልአክ እግዚአብሔር የእግዚአብሔር መልአክ በወረደ ጊዜ ብቻ ሳይሆን አሁን ካየነው ጸበል ሌሊትም በ6 ሰዓት በ9 ሰዓት ሲነጋም በ11 ሰዓት ቢመጣ ቀንም ከ1 እስከ 12 ሰዓት ሌሊትም ከ1 እስከ 12 ሰዓት እየመጡ ቢጠመቁ ብቻ የበሉት ሲስማማቸው ምናልባት እህሉ ሳይጠፋ እንደው በልተው በ4 ሰዓት ከምሸቱ በልተው በ8 የመግባቱ ትንሽ የበሉበት ሰዓት መራራቅ አለበት። ሆዳቸው ባዶ መሆን አለበት እንጂ ከማንኛውም በሽታ ነው የሚድኑት እንጂ አንዳንዶች እሱ ብቻ ሳይሆን ምንድነው ጸበሉ አምቦ ነው ለአፍ ይቆመጥጣል ብለው ወደዛ የሚሄዱ ሰዎች አሉ። ያ ከሆድ ያለውን በሽታ እንዲያወጣላቸው። ታዲያ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ግን ለዚህ ቦታ የተሰጠው ቃል ኪዳን ከሆድ ያለውን በሽታ ማንኛውም እንዲሁም ደግሞ መኪና የሚደበድቡ ሰው የሚሳደቡ የአይምሮ በሽተኞች ሌላም ደግሞ በሙሉ አካላቸው የተለያየ በሽታ ያደረባቸው ዋናው ነገር ግን
ይህ ኢዮብ አሁን ታሞ ነበረ። ኢዮብ በሽተኛ ሆኖ አይደለም፣ የፈተና ጉዳይ ሆኖ ለጸጋ ለክብር በረከት ሊያገኝበት የበለጠ ምርኮ ሊያገኝበት ኢዮብ ታመመ እንጂ ኢዮብ በምስራቅ ከሚኖሩ ሰዎች ሁሉ ፍጹምና ጻድቅ ተብሎ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 2-3 ላይ ተጽፏል። ግን ሰይጣን ተፈታተነውና በኢዮብ ላይ በሽታ ወደቀበት። ሀብቱም ከብቱም ልጆቹም ራሱም ታመመ። ይሁን እንጂ ኢዮብ ለባልንጀሮቹ በጸለየ ጊዜ አለ መድኃኒት አልወሰደም፣ አልተቀመመለትም። ጠንቋይ ወይም ሌላ ደግሞ ባለ መድኃኒት አልመጣለት። ኢዮብ ለጓደኞቹ በለመነ በጸለየላቸው ጊዜ ምርኮ ተመለሰለት አለ። በሽታው ከሰይጣን ነበር፣ መድኃኑ ደግሞ ከሰማይ ሆነለትና መጽሐፈ ኢዮብ ምዕራፍ 42 ቁጥር 10 ላይ ለወንድሞቹ ለጓደኞቹ ለካዱትም ለጠሉትም ጠላት ብለው ለናቁት ሁሉ በጸለየ በለመነላቸው ጊዜ ለክፉም ለበጎም ወደ ሰማይ አምላክ ባመለከተ ጊዜ ምርኮ ተመለሰ። አንዳንድ ጊዜ በየዋህነት የሚፈወሱ ሰዎች አሉ። ጸበሉ ብቻ ሳይሆን ጌታም እኮ እንዲህ ብሏል፣ ሃይማኖትሽ አድኖሻል አላትና በሉቃስ ወንጌል ምዕራፍ 8 ቁጥር 42-43 ላይ ልብሱን ብነካ ብቻ እድናለሁ አለቻቸው። ለ12 ዓመት ደም ይፈሳት ነበር። ገንዘቧን ለባለ መድኃኒት ጨርሳለች። ባዶ እጇን ቀርታለች። በሽታው ግን እየጨመረ ደም የሚፈስ ክፉ ሽታ ነው። ከሰው ያርቃታል፣ ከሰው ጋር ያገናኛትም፣ በሽታውም ጸንቶባታል። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሲያስተምር ያንን 5 ገበያ ሕዝብ ከፋፈለችና ዳ ልብሱን ነካች። ለማሳጠር ሃይማኖትሽ ያድኖሻል ብሏታልና በእምነት የሚዳንበት። ቅዱስ ጳውሎስ ደግሞ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ እንዳልመካ የሚጎስመኝ የሰይጣን መንፈስ ታዘዘብኝ። አሁን የታመመው ሁሉ መዳን አለበት ብለን መደምደም የለብንም ማለት ነው። ጳውሎስ የሐዋርያት ሥራ ምዕራፍ 19 ቁጥር 11 15 እስከ 20 ድረስ እንኳን እጁን ጭኖባቸው እንኳን በጸበል ረጭቷቸው እንኳን ጸሎት አድርጎላቸው የቅዱስ ጳውሎስን የልብሱን ዘርፍ ካለው ከተለበሰው መጎናጸፊያው እችን ብቻ ቆርጦ የወሰደ በእምነት አምላከ ቅዱስ ጳውሎስ ብሎ ከማንኛውም በሽተኛ ቢጨምሩት በሽተኞች ይፈወሳሉ ይላል። እንዲህ ሌላውን ሲያድን ቅዱስ ጳውሎስ ግን የሚጎስመኝ የሰይጣን መንፈስ ታዘዘብኝ ይላልና ሌላም አይደለም። በአንደኛ ጢሞቴዎስ ስለ በሽታ ካነሳን በምዕራፍ 5 ቁጥር 23 ላይ ልጄ ጢሞቴዎስ ሆይ ስለ ሆድህ በሽታ ባዶውን ውሃ ብቻ አትጠጣው፣ ትንሽ የወይን ጠጅ ጨምርበት ይላል። እንግዲህ ጢሞቴዎስም ያመው ነበር፣ ጳውሎስም ይታመም ነበር። በምድር ላይ ያለ ሰው ሁሉ ወይም ይሄ ሁሉ ጸበልተኛ መዳን አለበት ብለን መደምደም መወሰን የለብንም። ጸበሉ ግን ሰው የሰጡት ጥያቄ ምናልባት ከዚህ ጸበል የሚፈለጉ በሽተኞች አሉ ወይ? ይሄ ጸበል የሚያድናቸውና የማያድናቸው አሉ ወይ? ምናልባት ካንሰርን አድኖ ኤችአይቪን ይተዋል ወይ? ወይም ደግሞ የአይምሮ በሽታን ታስረው በሀብል የመጡትን አድኖ በሆዳቸው የሚታመሙትን ያድናል። አንዱን አድኖ አንዱን አያድንም ለማለት ነው ጥያቄው። ያው እንግዲህ ድሮም ባቸፈር ሳለሁ እንደው ቄጠማውን ረግረጉን ሳባርጌ ያው አሁን በምንሰራት ሉዲ ማርያም ላይ ጸበል አውጥተን ነበር በወራም በዚያ ስለሆነ ድሮም ያደኩበት ነው። አሁንም ከምናየው ከማንኛውም ብሎ በአራት ነጥብ መደምደም ብቻ ነው። በሆድም ያለው እየወጣ እባቡ፣ ጎርጡ፣ ገሉ፣ ጠርሙስ፣ ምስማሩ፣ እስክርቢቶ ከአይናቸው ከም ሲወጣ እናያለን። እንደገና ደግሞ በመናፍስ የታሰሩትም ሲያስቸግሩና መኪና ሲደበድቡ ያዙ ይልቀቁኝ ሲሉ አስታማሚ ሲጨነቅ ራቁታቸውን በአስፓልት ላይ ውርደትን ጥለው አይምሯቸውን አጣ የነበሩት መጣው ሲጠመቁ ፍቱትና ይሄድ እንደምንለው እንዲያ ሲያስቸግር የነበረው እግሩ እጁ ቆስሎ በእግር ብረት የነበረው አድዋም አንሰጠዋለን ሲቆፍር ይታያል። ይህ ከጸበሉን ብቻ ሳይሆን ቦታውን በመርገጥም በቦታው ቃል ኪዳን በቅዱስ ገብርኤል አማላጅነት በእናቱ በድንግል ማርያም አማላጅነት በናዝሬቱ በኢየሱስ ክርስቶስ ቸርነት ሰው ከማንኛውም በሽታ የሚፈወስበት ነው። ርዕሰ ባሕታውያን እቺ ቅድም የጠቀሷት 12 ዓመት ደም ይፈሳት ነበር ያሏት ታሪኩን አንድነት ገዳም ውስጥ ነው ያለሁት። ከርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ጎን ቆሜያለሁ። ስለ ገዳሙ ከዚህ በፊት ከሳቸውም ጋር በስቱዲዮ የሰማሁትን ዛሬ ባይኔ አየው ዘንድ ነው እዚህ የተገኘሁት።
ደግሞ እዚህ አሁን ነው ከዚህ ነው ማየት የሚጀምረው። በጣም ገርሞኛል፣ እኔ በጣምም ደንቆኛል። የኔ መደነቅና የኔ መገረም እንዲጋባባችሁ ከርዕሰ ባህታውያን ጋር እንቆያለን። አብራችሁንም ቆዩ። መድሎት ነው። ሼርና ሰብስክራይቡ ያስፈልገናል፣ እሱንም አድርጉ። ርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ በጣም እግዚአብሔር ያክብርልኝ። አገልግሎቶትን እያየሁ ነበር። ይሄ